ሳንቶስ እባላለሁ የሂፕሆፕ አርቲስት ነኝ። አብዛኞቻችሁ ደግሞ በሳይፈር ኤፒክስ ቮሊዩም 5 ላይ ታቆኛላችሁ። ሳይፈሩ ጻፈ የዜማዬ ፍሰት የግጥሜ ስደራ በእያንዳንዱ አንጓ አገሬ ምጠራ። ሳይፈር ኤፒክስ ላይ ስገባ ስቱዲዮ የራሴን ስራ እየሰራሁ በነበረበት ሰዓት ኤፒክስ ኢንቫይት አረገኝ። በሰዓቱ ደስ የሚል ስሜት ተሰምቶኝ ነበረ። ወዲያው 24 ሰዓት ባልሞላ ጊዜ ውስጥ ላይሪክስ ጽፌ ጨረስኩ። ጆይን አድርጌ የሰራሁት ነው። የተጠቀምኩት ግጥም ምንድነው እንዳልኩ ቤዝ ያረኩት ሂስቶሪካልና ካልቸራል ነገር ላይ እና እዛው ላይም ስለ ሂፕሆፕ በትንሹ አንስቻለሁ። ቅንጥብጥብ እውቀቱን እያንጠፈጠፈ ለሚወዳት ሂፕሆፕ በሳይፈሩ ጻፈ የዜማዬ ፍሰት የግጥሜ ስደራ በእያንዳንዱ አንጓ ሀገር የሚጠራ። ምን ለማለት ፈልጌ ነው እዚህ ጋር ከዚህም ከዛም የለቃቀምኩትን እውቀት በሳይፈሩ ላይ ጻፍኩኝ። ከዛ የያሬድ መዛግብት ስጠራ ሳስጠራ ለአራራይ ምን ለማለት ፈልጌ ነው የያሬድ መዛግብት የያሬድን ሶስቱን ዜማዎች ግዕዝ፣ ዕዝል፣ አራራይ ሶስቱን ተከትዬ ነው ምሰራው ለማለት ስለፈለኩ። ለራሳቸው አይሆኑ አሉ ተረቱባት ሁሌ ከራስ አልፈን ለራስ በሰው እጅ ምን እንተራስ ይላል። ምን ለማለት ፈልጌ ነው ሁላችንም የየራሳችን ኑሮ እየኖርን አንዳንዴ ከሰው እንጠብቃለን። እሱንም ታች ለማድረግ ስለፈለኩ ነው እንደዚህ ነገር ይዛኩ። ጭራሽም ልብ አንላት ሁሌ ሰው የሚጠቁማት በመጥፎ እንጂ በጥሩ አንድ ቀን ማያንሷት ማያልሟት። ምንድነው ሀገራችን ሂፕሆፕንም ከውጭ ያለው ተመልካች ጥሩ ነገር አያነሳም። ብዙ ጊዜ ስለ ኔጌቲቭ ነገር ነው ስለ ድህነታችን ምናምን ሲወራ መሰሞና እሱ ኮንሴፕት ከሰው አይምሮ እንዲጠፋ ስለፈለኩ ነው የጻፍኩት። ከዛ ምንም ብቀጥን ብሳሳ ጠጅ ነኝ የሰው ማለም በሰው ወሬ ማልደማ ስራዬን አልሰራ በጥፊያ በልፊያ ማረገው ማለፊያ። ይሄ ምንድነው ሰውነቴን አይተው መክሳቴን አይተው ቢንቁኝ ምሰራው ነገር የሚያልፍ ነገር ነው፣ ነገ የሚቀመጥ ነገር ነው ምሰራው ማለት ስለፈለኩ ይሄንን ያስገባሁት ማለት። እና እንዳልኩ ቤዝ ያረኩት ካልቸራልና ሂስቶሪካል ነገር ላይ ስለሆነ በልብሴ ቢስቁ ደሞም ቢሳለቁ በባህል ስላፊዙ በመቅዘፍት አለቁ ይላል። አይታችሁት ከሆነ ቪዲዮ ላይ በጎጃም አካባቢ የሚለበስ ስካርፕ ነገር ፎጣ አድርጌ ነበር እና በልብሴ ቢስቁ ደሞም ቢሳለቁ በባህል ስላፊዙ በመቅዘፍት አለቁ ይዘጋውት ማለት። ይሄ ነበር የነበረው ሳይፈር ኤፒክስ ቮሊዩም 5። ሞር እኔ ያለሁበትን ወዶ ነበር፣ ግን እኔ ከሌለሁበት ውጭ ስለሆነ ቱ በጣም ይመቸኛል። ሳይፈር ኤፒክስ ኢንተርቴይንመንቱ እንዳለ ሳይፈርን ካዘጋጀ በኋላ ሂፕሆፕ በጣም እየተንቀሳቀሰ ነው። እኛም እዚህ ጋር ለመቀመጣችን መሰረቱ እሱ ነውና ኤፒክስ ኢንተርቴይንመንት በዚሁ አጋጣሚ ደብሊው አሁን እጄ ላይ ትራኮች አሉ። በቅርቡ የሚገርም ትራክ ጠብቁ ማለት እፈልጋለሁ። በዚሁ አጋጣሚ ማመስገን ፈልገው ደብሊው በረከት ኤፒክስ መጀመሪያ በረከት በጣም እናመሰግናለን። እንደ ሂፕሆፕ አርቲስትም እንደ ህዝብም እንደ ተመልካችም ሆነን ስናየው በጣም እናመሰግናለን ለሂፕሆፕ እያረክ ያለው ነገር። በመቀጠል ባቢ ማይነር ፕሮዲውሰሪ በጣም ትችላለህ፣ ገና ብዙ ስራ ትሰራለህ፣ ይመች ማለት ፈልጋለሁ። ቤተሰቦቼንም በዚሁ አጋጣሚ ማመስገን ፈልጋለሁ። ማስተላልፈው መልእክት ምንድነው ሂፕሆፕ እናንቀሳቅሰው ማለት ፈልጋለሁ። ፖዚቲቭ የሆኑ ነገሮችን ህዝቡ ላይ ያሉትን ስንክሳሮች ለመፍታት እንሞክር ማለት ፈልጋለሁ። በዚሁ አጋጣሚ አመሰግናለሁ።